Hi guys, እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ ሳምንታዊ የጎልድ ዊኬንድ አናሊሲስ ቪዲዮአችን ነው። ለዚህ ቻናል አዲስ የሆናችሁ ሰዎች በየሳምንቱ እንግዲህ የኔን የጎልድ ዊኬንድ አናሊሲስ ሼር ማድረጋችሁ ይሆናል። ኔክስት ዊክ የምጠብቀውን የኔን ኤክስፔክቴሽን ፋንዳሜንታል አናሊሲስን፣ ቴክኒካል አናሊሲስን እዚህ ላይ ሼር ማድረጋችሁ ይሆናል። ትሬዲንግ ላይ ኢንተረስትድ ከሆናችሁ ኤንድ ይህን ቻናል እስካሁን ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ አድርጉ። በደንብ ይጠቅማችኋል ብዬ አስባለሁ ማለት ነው። ጋይስ ላስት ዊክ እንዴት ነበረ? ላስት ዊክ በጣም ሰርፕራይዚንግ የነበረ ዊክ ነበረ። እንግዲህ ጎልድ እንደምናውቀው ስትሮንግ የሆነ ቡሊሽ ሞመንተም ላይ ነበረ። ያ ግን በአንዴ ሪቨርስ ሲያደርግ ያየንበት ነበረ። በአንዴ ማርኬት ሴንቲመንት ሺፍት ያደረገበት ዊክ ነበረ። ሐሙስ ዕለት ሰደን የሆነ የፕራይስ ድሮፕ አይተን ነበረ። ያን ወዲያው ሪትሬስ ካደረገው በኋላ አርብ ዕለት ደግሞ በአንዴ ነው የጎልድ ፕራይስ ፍሪ ፎል ያደረገው ማለት ነው። በኦፕኒንግ እና በክሎዚንግ ፕራይስ መሃል ከ5000 ፒፕ በላይ ነበረ ዲፍረንስ የነበረው። እንዲህ አይነት ሞመንቶች እንግዲህ ብዙ ያስተምሩናል። ለብዙ ጊዜ የቢልድ ያደረግነውን ካፒታል ሪስካችንን በደንብ ማኔጅ ማናረግ ከሆነ በአንድ ጊዜ ልንጣጣው እንደምንችል የምናይበት ነው። ፕላስ ደግሞ የማርኬት ሴንቲመንት በአንዴ ሊቀየር እንደሚችል እና ሁሌም ማርኬቱ ላይ ሰርቴኒቲ እንደሌለ ኦልዌይስ ሪስካችንን ማኔጅ ማድረግ እንዳለብን ያሳየናል ማለት ነው። ጋይስ እስቲ በዚህ ቪዲዮ ላስት ዊክ ላይ የነበረውን የፕራይስ ሴንቲመንት በአንድ ሺፍት ማድረግ ምን ኮዝ እንዳደረገው እናያለን። ፕላስ ደግሞ የኔክስት ዊክ የኔን ኤክስፔክቴሽን ሼር አደርጋችኋለሁ። እስከ መጨረሻው አብራችሁ ቆዩ ከኔ ጋር። አሁን ወደ ቻርታችን እንሂድ። ኦልራይት ጋይስ እንደተለመደው ቶፕ ዳውን አናሊሲስ ነው የምንሰራው። ከዴይሊ ቻርታችን ጀምርና እስከ 50 ሚኒት ቻርት ድረስ ወደ ታች እንወርዳለን ማለት ነው። ነገር ግን እስቲ የኔክስት ዊክን ከመጀመራችን በፊት የላስት ዊክን ፕራይስ አክሽን ሪቪዚት እናድርገው ኤንድ ምን ሀፕን እንዳደረገ እስቲ የተወሰነ ዲስከስ እናድርግበት። እንደምታስተውሱት ፕራይስ በጣም ቡሊሽ ሞመንተም ላይ ነበር የነበረው። እንደውም ከላስት ዊክ በፊት የነበረው ሳምንት ላይ ዲስከስ እንዳደረግ ነው ፕራይስ ሪከርድ ብሬኪንግ የነበረ ሙቭ ነበር የነበረው። ዊክሊ ሞመንተሙ የ6 ዓመት ሃይ ነበረ። ስትሮንግ ሞመንተም ላይ ነበር የነበረው ማለት ነው። ኤንድ ላስት ዊክም ጠብቀ ነው እንደነበረው ዊኩ ሲከፈት እንደምታዩት ሰኞ፣ ማክሰኞ፣ እሮብ ስትሮንግ የሆነ ቡሊሽ ሞመንተም ነበር የነበረው። ላስት ዊክ ላይ ዲስከስ እንዳደረግነው ፕራይስ 5000 ይሻገራል ወይስ አይሻገርም ነበር ቢገስት ኩዌሽኑ የነበረው። ኤንድ ፕሮባብሊ 5000 ይሻገራል ብለን ነበር ያወራነው። 5000 ሁላ አልነካም። ልክ ማርኬቱ እንደተከፈተ 5000 ዘሎ ነበር የተከፈተው። ዘን ሞመንተም ባለው ሁኔታ ሄዶ ነበረ። ቶፕ 5600 አካባቢ ደርሶ ነበረ ፕራይስ። ዘን ሐሙስ ዕለት ወደ ኒውዮርክ ኦፕኒንግ አካባቢ ላይ በአንዴ ነው ፕራይስ ድሮፕ ያደረገው። አስ ዩ ካን ሲ ዚስ ዋዝ የሐሙስ ካንድል ነበረ። በአንዴ ፕራይስ ድሮፕ አደረገ። ከዛ ላይ ሪትሬስ አደረገው ይህ ፕራይስ ማለት ነው። ኤንድ አርብ ዕለት ስንመጣ ዘ ስትሮንገስት ሙቭ እንግዲህ ጎልድ በታሪኩ ላይ ካሉ ስትሮንገስት ሙቮች ውስጥ አንዱ የሚባል ሙቭ በዴይሊ አካሂዶ ነበረ። እንደምታዩት በዴይሊ ኦፕኒንግ እና ክሎዚንግ መሃል ወደ 5200 አካባቢ ፒፕ ነው ያለው በአንድ ቀን ውስጥ ማለት ነው። ይሄ ሙቭ ኢት ዋዝ ማሲቭ ሙቭ ነበር። ምን ኮዝ ሊያደርገው ቻለ? ማለትም ምን አይነት ሺፍት ቢመጣ ነው እንዲህ ወደ ታች ሊወርድ ይቻለው? ምክንያቱም እንደምናውቀው ጎልድ ስትሮንግሊ ፋንዳሜንታሊ ወደ ላይ ፑሽ እየተደረገ ነበር። የተለያዩ ምክንያቶች አሉ ጎልድን ሰፖርት ሲያደርጉ የነበሩ ከዚህ በፊትም ዲስከስ እንዳደረግነው እና ምን ሀፕን ቢያደርግ ነው አንዴ እንደዚህ ቼንጅ ሊያደርግ ቻለው የሚለውን ዲስከስ እናድርግ። እንግዲህ ሪስክ ማኔጅ ማናደርግ ከሆነ ሲግኒፊካንት የነበረ እንግዲህ ሎስ ነበር በአሁኑ ሳምንት ሊገጥመን የሚችለው ማለት ነው። እንግዲህ ፕራይስ ከተከፈተበት ሁላ ወደ ታች ነው። ዊኩ ከተከፈተበት ሁላ ታች ነው። አሁን 4800 አካባቢ ነው የሚገኘው። ዊኩን ከከፈትንበት ሁላ ወደ ታች ነው የዘጋው ማለት ነው። ኤንድ ለኔ የሐሙሱ ሙቭ ሰርፕራይዚንግ ነበር ከአርቡ ይልቅ ማለት ነው። ሐሙስ ዕለት አልጠበቅኩም ነበር ወደ ታች እንደዚህ እንደሚወርድ። እንግዲህ ፕሪ የወጡ ኒውሶች አልነበሩም። አይ ሃድ ሎስ ኦልሞስት ትሬድ ከማድረጋቸው አሁን ከረንትሊ 4 ከረንሲ ነው ትሬድ እያደረግኩ ያለሁት። ከአንዱ በቀር 3ቱ ላይ እንዳለ ፕሮፓጌት ያደረገ እንዳለ ሙቭ ቮላቲሊቲው ሁሉም ላይ ክሮስ ፔሮች ላይ ራሱ ፕሮፓጌት ያደረገ ነበር ሙቭ እና እንዳለ ላይ በአንድ ዊፕ አውት ያደረገ ነው። ከነበረው ፋንዳሜንታል ቢያስ በአንድ ሺፍት ያደረገ ነበር የነበረው ማለት ነው። ስትሮንግ ሎስ ነው። ያው ማኔጅ እናደርገዋለን ግን ኦልሞስት ኤቭሪ ከረንሲ ፔር ላይ ከአንዱ 3ቱ ላይ ከረንሲ ፔር ላይ ስቶፕ ሎስ ነው ያደረኩት የነበረውና ያጋጥማል።
ግን እስቲ ዋትስ ሃፕንድ የሚለውን ለማየት እንሞክር። ዘ ሜጀር ኒውስ ሃፕን ያደረገው ምንድነው? የፌድ ኒው ቼርመን አፖይንት ተደርጓል፣ ኖሚኔት ተደርጓል። አፖይንትም አይደለም ገና አልጸደቀም፣ ግን ኖሚኔት ተደርጓልና ኬቨን ዋርሽ የሚባል ሰው ነው ኖሚኔት የተደረገው። ዛት ዋዝ ሰደን ሙቭ ለኔ። እንግዲህ ይሄ ሃፕን በተለይ የሐሙሱ ሙቭ ሃፕን ካረገ በኋላ ነው ለማየት እየሞከርኩ የነበረው እኔም። ሶ አርብ ዕለት ነው አናውንስመንቱ የነበረው። አርብ ዕለት ነው ትራምፕ አዲስ የፌድ ቼርማን እንግዲህ አፖይንትመንት አናውንስ ያደረገው ማለት ነው። ሶ ይሄ ገና ሴኔቱ ላይ ሄዶ መጽደቅ አለበት። ሴኔቱ አፕሩቭ ካደረገው ነው ኤንድ የአሁኑ ጄሮም ፖል እስከ ሜይ ድረስ ከዚህ በፊትም እንደወራ ነው እስከ ሜይ 15 መሰለኝ እስከዛ ድረስ ነው ተርሙ የሚቆየው። ከዛ በኋላ ነው ሰውየው የሚረከበው። ነገር ግን ይሄ ሰደን ሙቭ ነበረ እና ማርኬቱም ያልጠበቀው ነው። ሶ ኢፍ ዩ ሃቭ ከዚህ በፊት የምትከታተሉ ከሆነ ከዚህም በፊት አንዴ ከ2 ሳምንት በፊት የነበረ አናሊስት ላይ እንደዚህ ሜንሽን አድርገነዋል እና የትራምፕ ሾርት ሊስቶች ነበሩ ኔክስት አፖይንት ሊያደርጋቸው የሚችሉት። ከነሱ ውስጥ አይመርጠውም ተብሎ የተጠበቀው ነው የተመረጠው ማለት ነው። ሶ እንደምናውቀው ትራምፕ በጣም ስትሮንግ ዶቪሽ የሆነ ሰው ነው እና አንደኛ ፌድ ላይም ጫና እያደረገ የነበረው ኢንተረስት ሬት በጣም ከት እንዲሆንለት ይፈልጋል ትራምፕ ማለት ነው። ሶ እንግዲህ ጄሮም ፖል ላይም በጣም ጫና ሲያሳድርበት ነበረ፣ ፌድ ላይ በጣም ጫና ሲያሳድር ነበረ ትራምፕ ማለት ነው። አሁን የተመረጠው ሰው ግን ከነበሩት ካንዲዴቶች ውስጥ እንግዲህ ለስ ዶቪሽ ነው ተብሎ የሚታሰብ ሰው ነው ትራምፕ አፖይንት ያደረገው ማለት ነው። ይሄ ለማርኬቱ ሲግኒፊካንት የሆነ እንግዲህ ሰርፕራይዝ ነበረ። ለዛም ነው ጎልድ በአንዴ ድሮፕ ያደረገው። ዶቪሽ ያልሆነ ሰው ሲመረጥ ማለትም ኢንተረስት ሬት ከት የማያደርግ ሰው ሲመረጥ የማርኬት ሴንቲመንቱ በአንዴ ነው ሽፍት ያደረገው ወደ ታች ማለት ነው። ፕላስ ሐሙስ ዕለት ለነበረው ሙቭ እንግዲህ ማርኬቱ ሊክ አድርጎ ነበረ ማለት ነው። አይ ካን ኤክስፕሌን ኢት ላይክ ዛት። ምክንያቱም ፕሮባቢሊቲዎች እንደዚህ መጀመሪያም ሲወጡ ነበረ እና አሁን የዚህ የኬቨን ወደ 30% እንደዚህ ነበረ ፕሮባቢሊቲው ይመረጣል፣ እሱ ሊመረጥ ይችላል የሚል እንግዲህ ፕሬዲክሽን ማርኬቶች አሉ ላይ ፖሊ ማርኬት እንደዛ ማለት ነው። እነሱም ባትከታተሉ እንኳን የእንትን ኒውስ ላይ የፎሬክስ ኒውሶች ላይ ራሱ እንዲህ አይነት ፕሬዲክሽን ላይ ነው ያለው የሚለው ኒውሶች ሲወጡ ነበሩ እና በአንዴ ከ30% አካባቢ ወደ 95% ሐሙስ ዕለት ዘሎ ነበረ ፕሮባቢሊቲው ማለት ነው። ገና ትራምፕ አናውንስ ሳያደርገው ሐሙስ ዕለት ከ30 ወደ 95 ነው አንዴ ፕሮባቢሊቲው ጃምፕ ያደርገው። ያንን ተከትሎ ማርኬቱ በአንዴ ፓኒክ አድርጎ ነው ወደ ታች የወረደው። እንደዚህ ሰደን ሙቭ በሚኖርበት ጊዜ ደግሞ ብዙ ስቶፕ ኦርደሮችን ነው ትሪገር እያደረገ ያለው። እንግዲህ ስትሮንግ ቡሊሽ ሙቭ ላይ ነበረ፣ አብዛኛው ሰው ቡሊሽ ነበረ ሴንቲመንቱ። ሶ የተወሰኑ ሰዎች ይሄ ሊክ ያላቸው የተወሰኑ ሰዎች በአንዴ ፕሮፊታቸውን ቴክ ማድረግ ሲጀምሩና ጎልድ ላይ ከነበራቸው ባይ ፖዚሽን ሲወጡ ሴል እያደረጉ ነው የሚወጡት አይደለ? የዛኔ ወደ ታች ማርኬቱ መሄድ ይጀምራል። ወደ ታች ማርኬቱ መሄድ ሲጀምር ደግሞ የብዙ ሰውን ስቶፕ ሎስ እየነካ ነው የሚሄደው። ባይ ፖዚሽን ላይ የነበረ ሰውን ስቶፕ ሎስ እየነካ ነው የሚሄደው። ሶ ባይ ፖዚሽን ላይ ያለ ሰው ደግሞ ባይ ከሆነ ኦርደሩ ስቶፕ ሎሱ ሴል ነዋል የሚሆነው። ሶ ልክ አንዴ ስቶፕ ሎሶችን ትሪገር ማድረግ ሲጀምር እንግዲህ ካስኬድ የሆነ ሴል ነው የሚኖረው ማለት ነው። ሴል ማደረግ ተጀመረ፣ የተወሰነ መውረድ ጀመረ። ይህን ስቶፕ ሎሶችን መንካት ሲጀምረ በአንዴ ካስኬድ የሆነ ሴል እየተደጋገመ ነው የሚሄደው ማለት ነው። ሶ what I get was this price action explain የሚደረገው አሁን እንግዲህ ከዚህ happen ካደረገ በኋላ እንደውም ብዙ አናሊስት ቪዲዮዎችም ወጥቷል። so the major explanatory move is የፌድ አንዴ ሴንቲመንቱ shift ማድረግ ማለት ነው። so ሚገርም መጀመሪያም የጎልድን ይሄንን ፕራይስ ሙቭ የጀመረው ኢንተረስት ሬት ከት መደረግ ነው። እንግዲህ ከኦገስት ጀምሮ ነው ማርኬቱ በጣም ቡሊሽ መሆን የጀመረው። ሶ ለስ ዶቪሽ የሆነ ሰው ሲመጣ ደግሞ በአንድ ሴንቲመንት ሺፍት ሊያመጣ ችሏል ማለት ነው። ሶ ስቲል ግን ሌሎች ባክ የሚያደርጉ ከጀርባ ያሉ ጎልድን የሚገፉ ነገሮች አሁንም አሉ። ማርኬቱ በአንድ ሴንቲመንት ሺፍት አድርጓል። ይሄ ማለት ጎልድ ስትራክቸራሊ በአንዴ ወደ ቤሪሽ ተቀየረ ማለት አይደለም። ሰርፕራይዚንግ ነገር ስለነበረ ማርኬቱ ወደ ታች መውረድ ጀምሯል። ፕራይስ ኮሬክት ማድረግ ጀምሯል ማለት ነው። ሶ ለኔክስት ዊክ ይሄ ኮሬክሽን የተወሰነ የሚቀጥል ይመስለኛል። ስቲል ሰርቴን መሆን ባንችልም ይሄ ኮሬክሽን የተወሰነ ይቀጥላል። ከዛ በኋላ ግን ፕራይስ ስቴቢላይዝ የሚያደርግበትን ቦታ ነው የሚፈልገው ማለት ነው። ከዛ በኋላ እንግዲህ ስትራክቸራሊ ሎንግ ተርም አውትፑቱ አሁንም ጎልድ ቡሊሽ እንትኑን
ይቀጥላል ብዬ ነው ማስበው ወደ ሎንግ ተርሙ ስናስበው ማለት ነው አሁን ያለው ፖለቲካል ዳይናሚክስን አይተን። ነገር ግን እንግዲህ አሁን ለኔክስት ዊክ የተወሰነ ይሄ ኮሬክሽን ይቀጥላል ብዬ አስባለሁ። ፋንዳሜንታል ያለንን ነገር ስናይ ኤንድ ፕራይስ ስቴቢላይዝ የሚያደርግበትን ኤሪያ ነው የሚፈልገው ማለት ነው። ኔክስት ዊክ ሌላ ደግሞ ኢኮኖሚክ ኒውስም አለን። ኤንኤፍፒ ይወጣል እንግዲህ የወሩ መጀመሪያም ስለሆነ ፕራይስ ኮሬክሽኑን ቀጥሎ ስታቢላይዝ የሚያደርግበትን ኤሪያ ይፈልጋል ብዬ ነው ማስበው። ኔክስት ዊክ ላይ we have to be really careful መሆን አለብን። ስትሮንግ የሆነ ፋንዳሜንታል ቢያዝ የለንም። we have to be really careful. ቤሪሽ ሳይድም ቡሊሽ ሳይድም ፖቴንሻል ሊሰጠን ይችላል። ግን really careful and risk በደንብ ማኔጅ የምናደርግበት ዊክ ነው መሆን ያለበት ማለት ነው። ወደ ታች እንውረድና እስቲ ቴክኒካል ነገሮቻችንን ለማየት እንሞክር። ፎርወርዳችን ላይ ስንወርድ as you can see ነው እንግዲህ እስከ ሮብ ድረስ በጣም ስትሮንግ የሆነ ቡሊሽ ሞመንተም ላይ ነበር። ሻሎ የሆነ ሪትሬስመንት፣ ስትሮንግ የሆነ አፕዋርድ ሙቭ። እንደምታዩት አፕዋርድ የሆኑ ስትራክቸራል ላይኖች አንዴ ብሬክ ሲደረጉ ነበረ። እንግዲህ ከታች ያሉ ስትራክቸራል ላይኖች ደግሞ ስትሮንግ ሬዚስታንስ ሆኖ ነበር ያሳለፉት። ተርስዴይ መጣን። ተርስዴይ ከሰዓት በኋላ ዚስ ፕራይስ ሙቭ ናት በአንዴ እንትኑን የጀመረችው በአንዴ ድሮፕ አረገ። እዚህኛው ቡሊሽ ኦርደር ብሎካችን ላይ ደረሰ። እሷን ታፕ አረገችና ወደ ላይ ደግሞ ተመለሰ። ከዛ ላይ ይሄን ቤሪሽ እንትናችንን ቀጠልን። ዲስኳሊፋይ አረግን ይሄን ቡሊሽ ኦርደር ብሎክ ዘን ይሄኛውንም ዲስኳሊፋይ አረግን። አሁን የምንገኘው ከታች እንግዲህ ከጊዜያት በፊት ሴት የተደረገ ቡሊሽ ኦርደር ብሎክ ላይ አካባቢ ነው የሚገኘው ማለት ነው አሁን ፕራይስ የሚገኘው። ከዚህኛዋ ላይ እንግዲህ ፕራይስ ሲከፈት ቮላታይል ሆኖ ነው የሚከፈተው። ኦልሞስት እቺኛዋን ለትንሽ ሚስ አርጓት ነው የሄደው። ፕራይስ አሁንም ሲከፈት እንግዲህ ኒውስ ላይ ነው የቆየው ፕራይስ ጃምፕ አርጎ ነው የሚከፈተው። ከዛ በኋላ እንግዲህ ወደ ታች የሚመጣ ከሆነ እዚህ ላይ የተወሰነ ሰፖርት ተደርጎ ሊመለስ ይችላል። ያን ያህል ስትሮንግ ሬዚስታንስ ይሆናል ብዬ አላስብም። የተወሰነ ግን ሰፖርት ተደርጎ ሾርት ታይም ባይ ሊሰጥ እንደሚችል አስባለሁ ማለት ነው እዚህኛው ላይ። ወደ ዋን ወራችን ስንመጣ ዋን ወር ስትራክቸራችን ብታዩት በአንዴ ነው ስትራክቸራል ላይናችን ዲስኳሊፋይ እያደረገ አዲስ ቤሪሽ አውትሉክ ሰርቶ የነበረው ፕራይስ ኢፍ ዩ ካን ሲ ክሬት የተደረጉ አዲስ እንትኖች አንድ እዚህ ጋር ቤሪሽ ኦርደር ብሎክ አለን፣ ከላይም ደግሞ ሩቅ የሆነ ሌላ እዚህ ጋር ቤሪሽ ኦርደር ብሎክ አለን አይደል ማለት ነው ማርኬቱ። እቺኛዋ ኢትስ ፕሮባብል ላት ማርኬት የተወሰነ ወደ ላይ ሪትሬስ የሚያደርግ ከሆነ ከዚህ ላይ ጥሩ ሴል ፖቴንሻል እናገኛለን ብዬ አስባለሁ። እዚህ ፕራይስ ዞን ላይ ጥሩ ሴል ፖቴንሻል እናገኛለን። ወደ ታች የሚወርድ ከሆነ ደግሞ እዚህኛዋ ቡሊሽ ኦርደር ብሎክ ላይ ስቲል we can have a buy opportunity እንደነገርኳችሁ ነው። ባይም ሰልም ኦፖርቹኒቲዎችን በአሁኑ ሳምንት ልናገኝ እንችላለን። ፕሮባቢሊቲ ግን ለስ ነው፣ ምክንያቱም እንደ ድሮ የታወቀ ወይም ዋን ሳይድ ፋንዳሜንታል ቢያዝ የለንም። በሁለቱም ሳይድ ሺፍት ሊያደርግ የሚችል ቢያዝ ነው ያለን ማለት ነው። we have to be really careful። ነገር ግን ሾርት ተርም የሆኑ ባይም ሰልም ኦፖርቹኒቲዎችን ልናገኝ እንችላለን ማለት ነው። 15 ሚኒታችን ላይ ስንመጣ የተለየ ስትራክቸር አናገኝም። we have a 4 hour bullish order block ከታች and 1 hour bearish order block ከላይ። እቺኛዋ ዲስኳሊፋይ የተደረገች ቡሊሽ ኦርደር ብሎካችን ናቸው። ፕራይስ ሲከፈት በጃምፕ እንደሚከፈት ኤክስፔክት አደርጋለሁ። ሞር ፕሮባብሊ ወደ ታች የሆነ ወይም ቤሪሽ ጃምፕ አድርጎ ሊከፈት ይችላል ማርኬቱ ማለት ነው። ሲከፈት ቮላቲሊቲያችንን ልክ ስቴቢላይዝ ካደረገ ከዚህ ላይ የተወሰነ ቡሊሽ የሆነ ሾርት ታይም ኦፖርቹኒቲ ኤክስፔክት አደርጋለሁ። በላይ ደግሞ ሄዶ የሚከፈት ከሆነ ሞር ፕሮባብሊ የሆነ ቤሪሽ የሆነ አውትሉክ ከዚች ዋን አወር ቤሪሽ ኦርደር ብሎካችን ላይ ኤክስፔክት አደርጋለሁ ማለት ነው። otherwise guys the major thing is ፕራይስ የተወሰነ አሁን ሴንቲመንት ሺፍት ስላደረገ ብዙ ሰው ፓኒክ ላይም ነው ያለው። ቮላቲሊቲው ኢንክሪዝድ ይሆናል ኔክስት ዊክ ላይ ፕላስ we have አርብ ዕለት ኤንኤፍፒ አለን። ከሱ በፊት ያለ ራሱ ከሱ ኤክስፔክቴሽን ላይ የተወሰነ ማርኬት ቮላቲሊቲ ይኖረናል ማለት ነው። ቮላታይል ዊክ ኔክስት ዊክ ስትሮንግ የሆነ ፋንዳሜንታል ቢያዝ የሌለን ነው ኔክስት ዊክ የሚሆነው። በደንብ ሪስካችንን ማኔጅ ማድረግ አለብን። ቦዝ ሳይድ ኦፖርቹኒቲ ሊኖረን ይችላል። we have to see both of it ማለት ነው። አዳዲስ ነገር ካለ ደግሞ እስቲ ቴሌግራም ላይ አፕዴት አድርጋችኋለሁ። ቴሌግራም ቻናላችን ዲስክሪፕሽን ላይ አለ፣ እዛ ላይ ሄዳችሁ ጆይን አድርጉ። have a nice trading week. be careful guys። ይመቻችሁ። ኔክስት ዊክ ደግሞ እንገናኛለን።